ቪዲዮውን አብረን እንስማ። ኢና ሊላሂ ወላሂ ሰው የሚሞትበትን ቀን ቢያውቅ ኖሮ በፍራቻ እናልቅም። አልሐምዱሊላህ የምንሞትበት ቀን እንኳንም አላህ አላሳወቀን። ለእናቱ ደውሎ የሚሞትበትን ቀን ሲነግራት በጣም ነው የሚከብደው። ይሄ ቪዲዮ ለሚመለከት አካል አድርሱት፣ ኮፒ ሊንክ አድርጉ። ትዝ ካላችሁ በፊትም ሰርቼ 44,000 ሼር አለው። አሁንም ላይካችሁ ሼራችሁ ያስፈልገዋል። ትዝ ካላችሁ ከየመን ወደ ሳዑዲ ሲገቡ 47 ሰዎች ተይዘዋሉ ብዬ ካስታወሳችሁ ከእንደዛ አንድ ውስጥ ዛሬ እገደላለሁ ብሎ ነዝር ያስተላለፈ ነበረ። ለእናቱን የሚሞትበትን ቀን ሲነግራት በጣም ይከብዳል። አላህ ሰብር ይስጣት። እኔ አሁን አባባሌ ማለት የምፈልገው ቢያንስ የተሸከሙት ነገር ከባድ ነገር ነው። ግን ያ የተሸከሙት ነገር ሳያውቁም ቢሆንም የተሸከሙት ከባድ ነው ቢሆንም ሌላው እኔ ለሄደው ሳይሆን አሁን ካላት ምጮሆ ለቀሩት እንደው መንግስታችን ቢደርስላቸው የሚደርስ አካል ቢደርስላቸው ይሄ ነገር ጥፋታቸው አይደለም። መሸከሙት ጥፋታቸው ቢሆንም ሳያውቁ ስለተሸከሙት እኔ ትንሽ እንደው የሚመለከት አካል ተመልክቶ የቀሩትን ቢቀርልን ደስ ባይ ነኝ። ይሄ ቪዲዮ አድርሱት። ከእንደዚህ አይነት ድንገተኛ ሞት አላህ ይጠብቃችሁ። በጣም ነው የሚከብደው ወላሂ። ለእናት ደውሎ እናቴ ሰው ብድር አበድሮሽ ያ ብድሩ ትመልሻለሽ አትመልሽም? እመልሳለሁ አለች። ስለዚህ በቃ እንዲህ ብሎ ሲነግራት ወላሂ በጣም ነው የሚከብደውና አላህ ይጠብቀን። ቤተሰቦችን አላህ ሰብሩን ይስጣቸው። ከእኛም ከእንደዚህ አይነት ነገር ይጠብቀን። ላ ኢላሀ ኢለላህ ሙሐመድ ረሱሉላህ